ሰሞኑን የሁላችንም ጥያቄ ምን ነበር? የሄርሜላ ስልክ ከተወሰዳና እንዲሁም እንዳላቱ እነሱ እንዳሉት ከአብርሽ ትሪቅ ይሁን ወይስ ደግሞ ስልኩ ላይ ምንም ፋይል አይኖረውም? አይ በቃ ከአብርሽ ትቀጥል ይሁን የሚለው ብዙዎቻችን ይሄ ነገር ያኔ ጥያቄ እየፈጠረብን ነበር። ነገር ግን ደግሞ አሁን ለታ አብርሽም ባተደረገው ነገር ወይም ደግሞ የሄርሜላ ስልክ በተወሰደው ስልክ ከተነሳ አብርሽም በቃ ጭራሽ ወጥመድ ውስጥ አሁን የማንወጣው ችግር ውስጥ ገብተናል እያለ ነው። ይሄም ማለት ሌላ ስልኩ ሌላ ነገር ይዞ ይሆናል የማለት ጥርጣሬ ሁላችንም አለን። ያም ይሁን አብርሽ የተቆጣት ሄርሜላን በትክክል ነው። ምክንያቱም እኛም ብዙዎቻችን እንደዛ ብለናል። እዚህ ጋር ሳናስመስል ወይም ደግሞ የሆነ ነገር እንትን ሰንል ስናወራ ሄርሜላ ካጠራችና እንዲሁም ደግሞ በሌላ ስልክ ካስደወሉላት ቦታውን ከደረሰችና እንዲሁም ደግሞ እነሱን እንደሆነ ካወቀች መመለስ ትችል ነበር። ግዴታ የነሱ ፊት ለፊት ሄዳ ወይም ደግሞ የነሱን አጠገብ አትደርስም ነበር። ልጅቷ ሲጀመር የዋሰት ይሆን ጅልናት ነው የሚለው እኔ ማለት ነው። ብዙዎቻችን የዋናት ሄርሜላ የዋናት ሄርሜላ የዋናት ነው የሚሉት ማለት ነው። እኔ ደግሞ የዋሰት ይሆን የሆነ ጅልም ጭምር ናት ነው የሚለው። ምክንያቱም ይህንን ነገር እነሱ በመሃላቸው ያለውን ብጥብጥና እንዲሁም ደግሞ በመሃላቸው ያለውን ችግር ታያለች። ማን ሄርሜላ ማለት ነው። ይሄም ማለት በፈለጉት ስልክ ቢያስደውሉና በፈለጉት ሰው ቢያስጠሯት እሷ ደግሞ እነሱን እንደሆነ አይታ ከዛው መመለስ ትችል ነበር። ይሄንን አላደረገችም። ወደ አጠገባቸው ጠጋ ብላ ያለውን ነገር አይታችኋል ብዬ አስባለሁኝ። ልክ ወይም ደግሞ ከልክ ያበዛ ነገር ሲሏት ወይም ደግሞ ሲናገሯት ነበር። ይሄም ማለት እኔ እንደዛ ሲላችሁ ሄርሜላ የመጣችበት መንገድ ትክክል ነው ወይም ደግሞ ሄርሜላ ትክክል ናት አይደለም። እዚህ ጋር ብዙዎቻችን ትክክለኛው ስናወራ የተወሰኑ ደግሞ ሲያስመስሉ ነው ያሉት ማለት ነው። ይሄም ማለት ሄርሜላ የመጣችበት መንገድ አዎ ትክክል አይደለም። ነገር ግን ደግሞ በአግባቡና እንዲሁም ደግሞ በስርዓቱ መመለስ ይችላሉ ማለት ነው። ማን እነ ሜሪና እነ ዳኒ ማለት ነው። ይሄንንም ማለት ዳኒና እንዲሁም ደግሞ ሜሪ የሩታንና የአብርሽን መካከል መጥቶ ሲገቡ መቼም ሰላም የላቸውም። ብዙ ጊዜ እኔ ብያችኋለሁኝ ሄርሜላ ከመጣች አይደለም ይሄ ነገር የተጀመረው። አንዳንዶቻችን እሷ ከመጣች ጀምሮ የተጀመረ ነገር ነው የሚመስለን እያለ ላ አይደለም። የነሱ ጭቅጭቅና እንዲሁም ደግሞ የነሱ ብጥብጥ ከጀመረ ቆይተዋል። በነገራችን ላይ አሁን ሄርሜላ ከመጣች ምናልባት ተወሰነ ጊዜ እንትን ብትል እንጂ ያኔ አልቆየችም። መጀመሪያው ጀምሮ የነሱ ህይወት ይሄ ነው። ስለዚህ ሄርሜላን ሩታ ከህይወቷ ማውጣት ከፈለገች በአንዴ ታወጣት ነበር። ግን የስራ ጉዳይም ይሁንባቸው እኛ የምናውቀው ነገር የለም። እውነትም ይሁን እኛ የምናውቀው ነገር የለም። አንዳንዶች ደግሞ ትክክለኛ በቃ እነሱ አጠገብ ሄዶ ወይም ደግሞ ከነሱ እኩል አብሮ የሚሰሩት ያክል ነው ያኔ እንትን የሚሉት የሚያወሩት ያሉት ማለት ነው። እንደዛ ሳይሆን ያደረገችው ነገር ሩታም ትክክል አይደለችም፣ አብርሽም ትክክል አይደለም። ሁለታቸውን ቦታ ጥፋት አለ። ይህንን ጥፋታቸውን ደግሞ እንደ ጥፋት ማረምና አብሮ መሆን ይችላሉ። ግን አንዳንዴ ይቅር ብትሉ እንኳን በይቅርታ የማይሻር ጥፋቶች አሉ። ምክንያቱም አንድ ሰው ይቅርታ ጠይቃችሁ ይቅር ብላችሁ ከዛን እንደ መጀመሪያችን እንሆናለን ብትሉ ያ የበደላችሁን ነገር እየመጣ ፊት ለፊታችሁ መቼም እንደ መጀመሪያችሁ ልትሆኑ አይሰጣችሁም። ይህንንም ያልኩባት በምን መሰላችሁ ማለት ነው። ሩታ እንዲሁም ደግሞ አብርሽ ብዙ ጊዜ ሲናያቸው እልክ በእልክ ነው። አብርሽም ከሩታ አያንስ፣ ሩታም ከአብርሽ አታንስ። እናንተ አንዳንዶች አስመሳዮች ይህንን ነገር ረስታችኋል ማለት ነው። አሁን ሄርሜላ ከመጣች ነገር እየጀመረ እየመሰላችሁ ያላችሁት ማለት ነው። እንደዛ አይደለም። ያም ሆነ ይህ አሁን እንዳልኳችሁ አንዳንዴ ይቅርታ ብላችሁ እንኳን በይቅርታ ማለፍ የማትችሉት ወይም ደግሞ ይቅርታ ጠይቃችሁ በይቅርታ መሻር የማይችል ቁስል ይኖራል። ይሄም ማለት እስከ ዛሬ ካደረጉት ሁላ የበለጠው ወይም ደግሞ ህዝብ ራሱ ወደ ሄርሜላ ያመራበት ነገር ሁላችሁም ታውቁታላችሁ ብዬ ነው ማስበው። ምክንያቱም ሁላችሁም የምታውቁት ሩታ ያደረገችው ነገር ከዚህ በፊት ከሚደረገው በላይ ነው። አሁን አንዳንዶች ምንድነው ያሉት? ከዚህ በፊት አብርሽ ከሚያደርጋት አንፃር ሩታ ራሱ እንደዛ ብላለች። በነገራችን ላይ አብርሽ ካደረገው አንፃር የኔ ምንም ነው ብላለች። ይሄ ማለት እንደዛ አይደለም። እስከ ዛሬ ሩታም ወንድ ይዛ ስትመጣ አብርሽም ደግሞ ሴት ይዞ ሲመጣ ሁለታቸውንም በእኩል
አይ በቃ ተመለሱ፣ አይ በቃ ይሄ ነገር እንደዛ መሆን የለበትም ብለናል። አሁን ደግሞ ትንሽ ነገሩን ከረር ያደረገው ወይም ደግሞ በቃ እኛንም ጥርጥር ውስጥ ያስገባን የአብርሽ ቪዲዮ ተያዛ ከተባለ ቀን ጀምሮ ሩታን ብዙ ልጆች አይ ይሄ ነገር ትክክል አይደለም፣ የተኛ ሴት ደግሞ ይህንን ነገር ታደርጋለች የሚሉ ነበሩ። ያም ሆነ ይህ እሱን ዝም እንበለውና አሁን ወደ ሄርሜላ ባለፈው ስልኳ እንደተቀማች ቀን ያለውን እናውራ ማለት ነው። የዛኔም ብዙዎቻችን እነሱን እንደሆነ ካወቀች ለምን አልተመለሰች? ምን ወሰዳት? ምን አደረሳት? እነሱ ያሉበት ድረስ ደግሞ ለምን ሄደች? እነሱን እንደሆነ ካወቀች ደግሞ ልትመለሱ። ይሄ ደግሞ የብዙዎቻችን ጥያቄና እንዲሁም ደግሞ አሁን ለታ የአብርሽም ጥያቄ ሆነዋል ማለት ነው። አብርሽ በጣም ፈርተዋል። ይሄም ማለት ስልኩ ውስጥ የሆነ ነገር አለው ማለት ነው። ይሄም ስልክ ደግሞ በዳኒና እንዲሁም ደግሞ በሜሮን እጅ ገባ ማለት ማናት ሄርሜላ ትልቅዬ ወጥመድ ውስጥ ገብታለች ማለት ነው። ሄርሜላ ራሷ በራሷ ብዙ ጊዜ ችግር ውስጥ ነው የምትከተው። ምክንያቱም ከዚህ በፊት አንዴም ሁለቴም ሶስቴም አይተናታል። ይሄም ማለት እንዴት ብትሉ አብርሽ ላይ እንዲሁም ደግሞ ከሩታ አንድ ሲሆኑ አይ በቃ እንግዲህ ሲላት እሷም እሺ እንደ ሰው እሺ ብላ ከዛም በኋላ አይ ካንታ ሪቄማ እኔ መኖር አልችልም፣ ስለዚህ በቃ እኔ ካንታ ነው ብላ አሁንም መጥታ ይቅርታ አለችው። ባለፈውም እንደዛው አለች። ይሄ ማለት ደግሞ የሄርሜላን ቆም ነገሯን ሳይሆን የሚያሳየው ሞኝነቷን ነው የሚያሳየው። ሴት ያዘዘው ሞት አይፈራም ነው አይደል የሚባለው። አሁን ሄርሜላ ያም ሆና ይህ ከዚህ በፊት የአብርሽም እንትን ማለት ቪዲዮ ተይዞ ነበር እንዳየ ነው ማለት ነው። ይሄም ማለት እንደምንም ብሎ ከየትም ብሎ ያንን ቪዲዮ እንዳጠፋ ሁላችንም እናውቃለን። አሁን ይሄ ስልክ ሄርሜላ ስልክ ደግሞ በቀላሉ የሚገኝና በቀላሉ የሚያገኙት ቦታ አያስቀምጡትም እነሱም ማለት ነው። ለምን ከዚህ በፊት ያኒ አብርሽ ያንን ስላደረጋ አሁንም ይሄንን እንትን ያኒ ማንኛውም ቦታ ብናስቀምጠው የዛ ቀን የተፈጠረውን አሁንም ድጋሜ ይፈጠርብናል በማለት ይሄንን ስልክ እንደዋዛ አያስቀምጡት ወይም ደግሞ እንደዋዛ አይይዙትም ማለት ነው። አሁን የሄርሜላ ስልክ እንክብካቤ ውስጥ ነው ያለ። እንክብካቤ ውስጥ እንደዋዛ አገኘዋለሁኝ ወይም ደግሞ እንደዋዛ ይገኛል ማለት አንችልም። በነገራችን ላይ እነሱም ደግሞ ይሄንን አያደርጉትም። ሲጀመር ሄርሜላ እኔም ሴት ልጅ ስለሆንኩኝ እሷም እንደ ሴት ልጅ እኔም ብታሳዝነኝ ወይም ደግሞ የተደረገው ነገር ትንሽ ይከብዳል አይደል? እናንተ ስልካችሁ ሆነ ያን ጣላታችሁ ወሰደው ማለት አስቡት ማለት ነው። ስለዚህ ሄርሜላ ምንም ብትሆን ምን ሴት ልጅ ስለሆነች ብቻ ታሳዝነኛለች። ምሬንን ግን አልወዳትም። በነገራችን ላይ ያመጣችበት መንገድ ምንም ትክክል አይደለም። አንድ ሴት ልጅ ለራሷ ካላሰባች እዚህ ጋር ብዙ ጊዜ እንደዛ ይላችኋለሁኝ። በነገራችን ላይ እዚህ ጋር ማንም ለሷ ሊያስብና እንዲሁም ደግሞ ማንም ለሷ ሊቆረቆር አይገባውም። በመጀመሪያው ራሳቸውን ስትወዱና እንዲሁም ደግሞ ለራሳቸው ስትችሉ ነው አይደል? ሌላውም ሰው እናንተን እንትን የሚንከባከባችሁ እናንተ ራሳችሁን ትታችሁ ወይም ደግሞ ራሳችሁን ጥላችሁ ከሆነ ማንም እናንተን ዞር ብሎ አያያችሁም። እንዲሁም ደግሞ በማይመጣ ነገር እዚህ ጋር ከመጣችሁ ማንም አሳ እልል ብለው አይቀበላችሁም። ግን እናንተ ስርዓታችሁን ጠብቃችሁ በስነ ስርዓታችሁ ወይም ደግሞ አግባብ ባለው መልክ ስትመጡ እዚህ ጋር እናንተን ማንም ምንም ሊላችሁ አይችልም። እንዲሁም አልፎ ተርፎ እያደነቃችሁ ይሄዳል ህዝቡ ራሱ ማለት ነው። ስለዚህ ሄርሜላ አሁን ምንም ይጎድላት ነገር የለም። ነገር ግን ደግሞ አተሳሰቧ ትንሽ ይጎድላታል። በትክክል አታስብም። ብዙ ጊዜ እንደዛ ይላችኋለሁኝ ማን ሄርሜላን ማለት ነው። ያኔ በትክክል አታስብም። በትክክል ብታስብ ኖሮ ስትመጣ በራሱ ይሄ ነገር እንዴት ነው የሚሄድበት መንገድ ይወስደኝ ወይስ አይወስደኝ፣ እንዲሁም ደግሞ የማደርገው ነገርስ እንዴት ነው። አንድ ሰው የተወሰኑ ሰዎች አዎ በህግጥ ያኔ እዚህ ጋር ልብ ምንል ከሆነ የተኛውም ሰው ሲመጣ የተወሰነው ፓርት ያደንቀዋል፣ የተወሰነው ፓርት ደግሞ ያንን ሰው እንትን ያደርገዋል። ይሄ ማለት ደግሞ አብዛኛው ህዝብ እናንተ ላይ ሲነሳ የሆነ ነገር እንደተሳሳታችሁና እንዲሁም ደግሞ ከእናንተ ውስጥ የሆነ ችግር እንዳለ ብትረዱ ተገቢ ነው ብዬ አስባለሁኝ። አብዛኛው ሰው ሲሆን ማለት ነው። ግን የተኛውም ሰው ግማሹ ሰው የሆነ ነገር ለዋል፣ ግማሹ ሰው የሆነ ነገር ለዋል። ይሄ ማለት ያኔ አንድን ሰው ሁሉም ሰው ሊወደውና ሁሉም ሰው ሊጠላው አይችልም አይደል? ስለዚህ አብዛኛው ህዝብ ደግሞ እናንተ ላይ እንትን ሲል እንደ ምን አጥፍቼ ነው ወይም ደግሞ ራሳቸውን ብትፈትሹ ተገቢ ነው ብዬ አስባለሁኝ። ሄርሜላ የመጣች ጊዜ ሁላችንም ማለት በሚቻል መልክ አይ ይሄ ነገር እንዴት ነው፣ አይ ይሄ ነገር ለምን ነው ብዙ ነገር አውርተናል። ግን እሷ ልትሰማ ወይም ደግሞ ልታየ ፈቃደኛ አይደለችም። አሁን ደግሞ ይሄንን ወጥመድ ውስጥ ስትገባ ምን እንበላት?
መጀመሪያው አመጣጧ ጥሩ አይደለም። ሲጀመር ደግሞ እነሱ ጋር መሄዷ ጥሩ አይደለም። የፈለጋ ሰው በፈለጉት ሰው ስልክ ቢያስደውሉ እነሱን እንደሆነ አይታ ማማለስ ትችል ነበር፣ ግን ይሄን አላደረገችም በነገራችን ላይ። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ማምሻው የሚመጣውን አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች እንዳልኳችሁ ላይክ ሼር አድርጉ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ እስከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።